ብቻ ቢጠይቅ ኮንዶሚኒየም ሊሸጥ ይችላል ወይ? የህግ አማካሪና ጠበቃ ፍቃዱ በቀለ ነኝ። ቪዲዮን ላይክ እና ሰብስክራይብ በማድረግ ጀምሩ። ዛሬ ስለ ኮንዶሚኒየም እናወራለን። ብዙ ጊዜ ጠይቃችሁኛል። ብዙ ጊዜ አንተ የምትናገረው ስለ ዲያስፖራ ህብረተሰብ ነው፣ ስለ ሀገር ውስጥ ተናግረህ አታውቅምና ስለ ሀገር ውስጥ ለምን አትናገርም ብላችሁኛል። እርግጥ ነው ብዙዎቹ ቪዲዮዎቼ ዲያስፖራ ፎከስ ናቸው፣ ግን ወደ ሀገር ቤት እመለሳለሁ። ምክንያቱም ለማንኛውም ቢሆን ብጨው እንኳን ብትደርሱልኝ እናንተ ሰው ናችሁ። ዛሬ ስለ ኮንዶሚኒየም ትንሽ ነገር አወራለሁ። እንግዲህ ኢትዮጵያ ውስጥ በተለያየ መንገድ ላይ መንግስት በሚያወጣው ህግ መሰረት ሰዎች ኮንዶሚኒየም እየደረሳቸው ናቸው። ግን ይህን ኮንዶሚኒየም ደግሞ አስመልክቶ ደግሞ በጣም ብዙ ጭቅጭቅና ንትርክ አለመግባባት አለ። በተለይ አለመግባባትና ንትርኩ የሚነሳው ደግሞ አንድ ሁለት ሰዎች በጋራ ሲሰጣቸው፣ ሁለት ሶስት ሰዎች አንድ ኮንዶሚኒየም በጋራ ሲሰጣቸው ተስማምቶ ለመኖርና ወይም ደግሞ ተስማምቶ ያንን ቤት ለማስተዳደር ችግር ይፈጠራል። ይህን በተመለከተ ምንድነው በህግ ያለው መፍትሄ የሚለውን ነገር እናወራለን። በዚህ መሰረት በፍትሐ ብሔር ቁጥር 1260 በስክሪኑ ላይ ሲሄድ በምትመለከቱት ማለት ነው በዛ መሰረት ማንም የጋራ ባለሀብት በጋራ ይዞ የሚገኘው ንብረት ይዞ እንዲቆይ ወይም ደግሞ በጋራ እንዲያስተዳድር አይገደድም። ካልተስማሙ የፍትሐ ብሔር ቁጥር 1264 እና 65 በሚያዘው መሰረት የስክሪኑ ላይ ሲሄድ በምትመለከቱት መሰረት ማለት ነው በጨረታ ተሽጠው እንዲከፋፈሉ ሊደረግ እንደሚችል የኢትዮጵያ ህግ ያስተምራል። እንግዲህ ከመካከል ሶስት ሰዎች ለምሳሌ ያደረሳቸው እንበል፣ አንዱ ቢበጠብጥ ምንድነው ማድረግ የሚቻለው? እንግዲህ ያለው አማራጮች የመጀመሪያው አማራጭ አሚኬብሊ ነገሩ መፍታት ነው፣ በውይይት መፍታት ነው። በውይይት መፍታት ማለት ምንድነው? ያ የሚያስቸግረውን ሰውዬ በገበያ ዋጋ መሰረት እናንተ ዝም ብላችሁ በገመታችሁ ሳይሆን በገበያ ዋጋ መሰረት የዛን ሰው ድርሻ ሰጥቶ ማሰናበት ነው። ምናልባት ደግሞ ሰውየው ደግሞ ያንን ንብረቴን ለሌላ ሰው ድርሻ ሌላ ሰው እሸጣለሁ ካለ እናንተ ደግሞ ቅድሚያ የመግዛት መብት ይኖራችኋል። እንዲህ በማድረግ ንብረታችሁ ማቆየት ትችላላችሁ። ግን እነዚህ ሁሉ ነገሮች ካሰሩ የመጨረሻው ነገር የሚሆነው ንብረቱን በጨረታ ተሽጦ መከፋፈል ይሆናል። ይህንን ነገር ግንዛቤ እንድታገኙ በማድረግ የዛሬ ቪዲዮ እናጠቃላለሁ። በተቻላችሁ ይህን ቪዲዮ ቪዲዮ እንትኖቹ የሚገኙበት ቦታ በአጠቃላይ እነዚህ ኮንዶሚኒየሞች የሚገኙበት ቱሊዲምቱ ሊሆን ይችላል፣ ኮየ ጨፌ ሊሆን ይችላል። በማላችሁ ቦታ ላይ ቪዲዮውን ሼር በማድረግ ተባበሩ። እነዚህ ቪዲዮዎች ሼር በማድረግ እንድታበሩ በማለት የዛሬ ቪዲዮ እናጠቃላለሁ። ቪዲዮውን እስከ መጨረሻው ስላዳመጣችሁኝ ያመሰግናለሁ።